is ruled abnormal ከኖርማል የወጣ ነገር ነው ኤርትራን ሩል የምትደረገው። ምክንያቱ ደግሞ ምን መሰለህ ልክ እንዳልከው ሁሉ ሰው እንደሚያውቀው ፕራይም ሚኒስተር መለስ ዜናዊ የኛ የህግ ደፍ ወይም ሻዕቢያ ከስልጣን ማውረድ ወይም ካልሆነ ደግሞ የህግ ደፍ ወይም ሻዕቢያ የሱ ፖሊሲ መቀየር ይሄ ማድረግ ደግሞ አቅምና ጭንቻ ስለሌለን አሜሪካና አውሮፓ ጠይቀን የታገዝ ነው እና ኤርትራ 30 ዓመት የታገለች ሀገር የሷ ሪሶርስስ በጣም ትንሽ የሆነ 3-4-5 ሚሊዮን ህዝብ ያላት ምን ለማድረግ የሆነ ሰው ጭንቅላት ያለው ሰው ሊጠፋው ይችላል። እንደ ኖርማል መኖር አልችልም። so you have to survive for the Eritrea sovereignty for the Eritrea political ideology ለማለት ብለን እኛ ሰርቫይቭ ያደርግ ነው የተታገል ነው። ይሄ ነገር አንደርስታንድ የሚያደርግ ሰው I can debate with him። ይሄ ነገር ይሄ አንደርስታንድ አላደርገውም አገሬ ውሃ ስለሌለ ኤሌክትሪክ ስለሌለ ስኳር ስለሌለ ምናምን ስለሌለ ካለን ሰው እኔ ኮስ ጋር ዲቤት አለ ሶሪ ትሰራ ኦኬ ችግር የለውም። ዴቭ ሳምራይ አለ ዴቭ ሳምራይ አቤት አለው እስቲ አንተን ሀሳብ እንስማ። ይሄ ሰውዬ ሆነ ትንፈር ጤሊያ የሚባል ሆም ብሎ ኤርትራ ያለው ነገር ካዳርጎ አንተ ራሱ ስትጠይቀው አንድ ሀገር መኖሪያ ህግ ስርዓተ መንግስት ካሌለው ምን ነው ሀገር የሚባለው? ምን ወይ ደግሞ 34 ዓመት አንዴ እሱ ይጨርስ። ለምንድን ነው በመሀል የምትገቡት? ቀጥል ዴቭ። አንዴ ካቢኔ ሚኒስተራት ብሎ ራሱ የመደባቸው ሚኒስተር ፍትህ ያለበት ሀገር ሚኒስተር ፍትህ ማዕድን የሌለበት ምንም እያለ የሰበሰባቸው የእሱ ታዛዦች አሉ። ይሰበስብና ፊት ለፊታቸው ቁጭ ብለው በአመት የሚያሳልፈው መልእክት ነው። ፓርላማ ሌላ ፓርላማ ጠስጠይ በየትኛው ፓርቲ የተቋቋመ ምርጫ አለ ተደርጎ ማያውቅም እና ሆም ብሎ የሚክድ ሰው ምን ትሏለህ? ይሄን አለባበሱን እኮ ክዶ ነው የመጣ ሰውዬ። ዘመዶቼ ዘመድ ይሁን አይሆን ያንተ ካልቸር አለ የራሱ አለባበስ አለው እና እንደዚህ አይነት ክዶ የመጣ ሰው ይሄን ያህል ስታሰማን ትንሽ ያማል። ምክንያቱም ሆን ብሎ ነው የሚያበላሸው። ተተበለከ ማዕጢድ ይባላል። ተተበለከ ማዕጢድ ኮይኑ ድመጸ ሰብሲ ታያት ብሎ አይ እኔ እንኳን ምንድነው ወንድማችን አንዳንድ ጊዜ ህግደፎችም እኛም እውነት አለን ይላሉ። ግን አንዳንዴ ብንሰማቸውም ችግር የለብኝም። ስሰማ ቆየ ደግሞ አንተ በ10 እጥፍ ስለ ኤርትራ ጉዳይ ሲገልጽለት ቆየ። አንድ ኤርመን አንተ ከአንድ 10,000 የእሱ አይነት ቢጤ ትበልጣለህ። ስለ ኤርትራ ጉዳይ ታውቃለህ፣ ግን እውነቱን ስለምታወራ ነው እንጂ ኤርትራው ስለሆንክ አይደለም። እሱ ግን ያለውን እውነት በሙሉ ቀብሮ ድርቅ ብሎ ዌስተርን መለስ ሌላም ደጋገመ። ሁልጊዜ 34 ዓመት የሰማ ነው ፖለቲካ ፕሮፓጋንዳ አምጥቶ እንደዚህ ነው እንደዚህ ይሆናል እንደዚህ ነው። 50 ዓመት ሪቮሉሽን ይስል ቆየ። ሪቮሉሽን ላይ ነው ጦርነት ላይ ናት። 34 ዓመት ጦርነት ላይ ወጣቱ እያደገ በየ10 ዓመቱ እየፈጁ ለምን ኤርትራ ሄዶ አይኖርም? ወሰን እየኖረ ስለ ወሰን ፖለቲካ ፓርቲ ስትለው የወሰን ነው ይልሃል። እነሱ ጋር እኮ ነው እየኖረ ያለው። እነሱ ባመቻቹት ፓርቲ ሆነ በሰሩት ሀገር እኮ ነው እንዲህ በኢንተርኔት የሚያወራ ያለው። ኢንተርኔት ደግሞ ለእንትን ይላል። ይሄው ኢንተርኔት አድርጎ አይደል የሚያወራ ያለው። እንደሱ ማውራት እንዲያወራ አይፈልጉም እዚያ ያሉት ዘመዶቻችን። ማለት አንተ ያገኘውን ጥቅም ለምንድን ነው ለዘመዶች የምትነክፈው? ለምንድን ነው ለእነሱ አይገባቸውም የምትለው? እኔ ያለሁበትን ህይወት እንዲኖር እኮ ነው የምፈልገው። እኔ ከኤርትራ ወጥቼ ሰርቼ ሁሉም መኖሪያ ፍቃድ አግኝቼ መኪና ይዤ ምን ብዬ እየኖርኩ ነው። በሰላም ተኝቼ እያደርኩ ነው። እዛ ግን አንድ ቀን 8 ዓመት እኔ ስኖር ኤርትራ ውስጥ ተኝቼ አላቅም። ወጣት ሆነ መኖር ስለማችል ወታደር ካልሆነ እጣ ፋንታ ውትድርና ነው። ካለበለዚያ ደግሞ እንዲሁ ለቀ መውጣት ነው። ውሻ ለምን ተፈጠረ በሚባልበት ሀገር እኮ ነው የምትኖረው። ሲጮህ መጡ ነው የምትለው። አሁን ካሁን አፈሱ ነው የምትለው እና አይኖርም። ሄዶ አይሞክረውም። በ13 ዓመት ነው የወጣሁት እያለህ ነው። አያውቀውም።
ለቫኬሽን ማ ሄዳ ይኸው አዲስ አበባ ሄጄ አዲስ አበባ ጦርናት እኮ ማለት እችላለሁ። አላቃትም፣ አልኖርኩባትማ። አሁን ባለው ጊዜ አልኖርኩም። ሄጄ 3 ወር አድርጌ እመጣለሁ አዲስ አበባ። በቃ መብራት በመብራና ማለት እችላለሁ። የውስጡ ስቃይ ማን ያውቀዋል? እዛ ውስጥ የሚኖር ሰው ነው የሚያውቀው። ሄደ ይኑር። የሚወደ ከሆነ ሀገሩን አንድ ከሆነ ከሱ ጋር መንግስቱን የሚያመሰግን ከሆነ 34 ዓመት የነገሰ ዲክታተር ኖርዝ ኮሪያ የሚደግፈው ከሆነ ይኑር እዛ ሄደው። ለምን ስደት ይኖራል? ስደት ወዶ የምኖረው ሀገር ነው እንዴ? ወይ ወደው የምትቀመጥበት ቦታ ነው እንዴ ስደት? ስለዚህ ማለት ሁሉም እያየው ነው። ድርቅ ብሎ ነው በቃ የሚያወራው። ድርቅ እውነትም የሚባል ምንም ጨረስክ መሰለኝ። የደጋገምከው ነው አይደለም? ጨርሻለሁ። እኔ ምንድን ነው እሺ፣ ቆይ ሳሙኤል ወደ አንተ መጣ። በመጀመሪያ ግን በማንነቱ ይምጣ። አለባበሱ ለምን ይሄን ለበሰ? ዘመዶች የሚባል ቃል የለም። ለአንድነን 9 ነን አንድነን ለማለት ዝም ብሎ ምን አገባህ አንተ እንዴ? እሱ ኦኬ። ሳሙኤል አለባበሱ ትላለህ እንዴ? ምን አገባህ? እኔ ኖርማሊ ሳሙኤል ሲያወራ አክረባት ላድርግ ፈለግ የአውሮፓ አደብ ለአኻ ዒባ ወሊዳ ሁቦ ወሊዳ አንድ ጀጋኒ አንዴ ቆይ አንዴ አንድ ጀጋኒ እሺ ቆይ አንድ ጀጋኒ አንዴ ናኻ ግን ፋንድያ አድጊ ፋንድያ ሓረ በሃል ወይ ከዓ ሓዊ ሓሙሽ ወለደ ዝበሃል ከምዚ ከማያ ኦኬ። አንዴ እየሰደበኝ ነው እባክህ። አልሰደብኩትም። አመድን ወለደ የሚባለው ምን መሰለህ? ባጭሩ ልመልስለት ምን መሰለህ? ስድብ አይደለም እሱ አሁን አንዴ ሁለታችሁ እኔ በዚህ አጋጣሚ የሚመልሰው መልስ ጠፍቶኝ እኮ አይደለም፣ አውቀዋለሁ። የሚመልሰው መልስ አውቃለሁ፣ ምን እንደሚል እኔ ከሱ እሱ አለኝ ከሚለው በላይ ኢቼን ዴሊ ስለ ኤርትራ ህዝብ ኑሮ፣ ስለ ኤርትራ ህዝብ ፖለቲካ መረጃ ይደርሰኛል፣ አውቀዋለሁ። እሱን እዚህ ጋር ያመጣሁትና እንዲናገር የፈከርኩለት ምንድን ነው፣ ኤርትራ ውስጥ የመናገር የመቃወም የምንም ነገር ነፃነት የለም። ምን እንዲለማመዱ ፈልጋለሁ ኢሳያስ ደጋፊዎች፣ እናንተ ውሸትም እያወራችሁ መናገር እንደምትችሉ በሚል ነፃነት እንዲማሩ። ይሄ እኮ ነፃነት አለ። እኛ እያወቅን እውነቱን እናውቃለን፣ እንዲዋሹ እንፈቅዳለን። መሬት ላይ ያለው መረጃ አለ፣ ፕሮፓጋንዳ ሲሰሩ እንሰማለን። ያ ምን ልናስተምራቸው ነው ከተባለ የዲሞክራሲ ምክንያቱም ኤርትራ ውስጥ ተወልዶ ያደገ ልጅ ዲሞክራሲ ምን እንደሆነ አይደለም በኑሮ በማብራሪያም አያውቀው። ስለዚህ ምን እናደርጋለን? እዚህ መጥተው እኛ እኮ ማለት ውሸትም ቢሆን ፕሮፓጋንዳም ቢሆን እንድትናገሩ እንፈቅዳለን። አሁን ሌላ ጊዜ ምን ብሎ ያስባል ይሄ ሰው? አሀ ለካ ሰዎች እውነቱንም እያወቁ እኛንም ጸጥ ብለው ያዳምጣሉ። ዲሞክራሲ እንዲለማመድ። ለምክንያቱም እሱ ምንድነው ዲሞክራሲ ዌስተርን አድርጎታል። ኤርትራ ስትመጣ ግን እኛ የምንለውን ዲሞክራሲ አንቀበልም፣ የራሳችን ሲስተም ነው ያለን። ለምሳሌ ምርጫ ስትለው የሌላ አይነት ምርጫ አይደለም እዛ ያለው። አሁን ፈርዟል አለ። በእርግጥ እኔ ምርጫ በዲሞክራሲ ምርጫ አለት ብሎ 10 ዓመት ደግሞ ፈርዟል ካለ መጀመሪያውኑ ምርጫ አልነበረም ማለት ነው። ግን አትሊስት እኔ የህግደፍን ፖለቲካ ማሰብ እንዲጀምሩ ማውራት እንዲጀምሩ ማለማመድ አለብን። አለበለዚያ ሁሌ ከዘጋናቸው ዋይልድ ይሆናል። ኤድመንት ምን መሰለህ አሁን